ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ በመላው ዓለም የምትገኙ ውድ የዚህ ታላቅ ቪዲዮ ተከታታዮች በአጠቃላይ ያላችሁበት ሰላማችሁን ያብዛልኝ። ራሄል ነኝ ከቤጂንግ ቻይና። እዚህ ቦታ እንድደርስ ያገዘኝ የረዳኝ ፈጣሪዬ ይክበር ይመስገን። በመቀጠል ደግሞ አፕላይኔን ታላቋ ጀግናዋ ሊደር አልማዝ ገፈታውን ከልብ አመሰግናለሁ ማለት ነው። ታዲያ እንግዲህ ቻይና የተገኙበት ምክንያት ደግሞ ኩባንያችን የ29ኛ ክብረ በዓሉን እንግዲህ ያከበረ ይገኛል ማለት ነው። ዛሬ ደግሞ ኩባንያችን ያወጣልንን የቻይና ጉዞ ፕሮሞሽን አጭር በማድረግ ዛሬ ቻይና ላይ ይገኛለሁ ማለት ነው። ኦንላይን ላይ ሆኜ የጀመርኩትን ቢዝነስ በኦንላይን ላይ በፎቶ መልክ ሳየው የነበረውን ቪዲዮ ዛሬ በአካል እያየሁት እየጎበኘሁት ይገኛለሁ ማለት ነው። እዚህ ጋር ከጀርባዬ የምታዩት እንግዲህ የዳታ ቤዚንግ ነው ማለት ነው። ኩባንያችን በመላው ዓለም ይሰራል። የተለያዩ ሀገራት ላይ ሆነው ሲሰሩ የሚቆጣጠርበት የሚያይበት ዳታ ቤዚንጉን እያየን እንገኛለን። በጣም ግዙፍ ነው፣ በጣም ሰፊ ነው ማለት ነው። እዚህ ጋር ደግሞ እንደምታዩት ሆስፒታል አለ ማለት ነው። ኩባንያችን ሆስፒታል እያየን እንገኛለን። እዚህ ጋር ደግሞ ታላላቅ ሊደሮች መተው ስብሰባ ማዕከል የሚያደርጉበት ነው። በተለይ ጎልድ ላይን የገቡ ሊደሮች ማለት ነው። እዚህ ጋር ደግሞ በመላው ዓለም ነው ኩባንያችን የሚሰራው። ይህ ታዲያ የተለያየ ሀገር ባንዲራ ሎጓቸውን ባንዲራቸውን እያየን እንገኛለን ማለት ነው። እዚህ ጋር ደግሞ የኩባንያችንን ሎጎ እያየን እንገኛለን ማለት ነው። ይህ ማለት ደግሞ አንበሳ ነው። እንግዲህ ብዙ ጊዜ ይሄ ሎጎ ጥያቄ ያመጣል ማለት ነው። ይሄ ክንፍ ያለው ምንድነው ይላሉ። ነገር ግን የተለየ ኔጌቲቭ ሀሳብ የለውም። ይሄ ሎጎ ነው፣ አንበሳ ነው። ኩባንያችን በመላው ዓለም ሲሰራ አንበሳ ነው። ልክ እንደ አንበሶች መስራት እንችላለን፣ መለወጥ እንችላለን። እንደ አንበሳ ነን። ፋሽን ለማሳየት ነው እንጂ ሌላ ኔጌቲቭ ሀሳብ የለውም ማለት ነው። ከዛ ባሻገር ደግሞ እዚህ ጋር የምታዩት ማለት ነው። ከዛ ባሻገር እንግዲህ እዚህ ጋር ደግሞ የኩባንያችን እንግዲህ ከ30,000 በላይ እዚህ ጋር ደግሞ የምታዩት እንግዲህ ከ7,000 በላይ የስብሰባ ማዕከል ነው ማለት ነው። በጣም ግዙፍ ነው። በርካቶች መጥተው ስብሰባ የሚካሄድበት እንዲሁም ደግሞ የመኪና ቁልፋቸውን የሚቀበሉበት እንግዲህ በተለይ በትናንትናው ቀን ታላላቅ ጀግና ሊደሮች ነበሩ ማለት ነው። እዚህ ውስጥ ነው የመኪና ቁልፋቸውን የተቀበሉት። እዚህ ጋር ደግሞ የእምዬ ኢትዮጵያ ባንዲራቸውን እያየን እንገኛለን ማለት ነው። ታዲያ እንግዲህ የኩባንያችን ይሄን ይመስላል ማለት ነው። የእውነት ኦንላይን ላይ ሆኜ የጀመርኩትን ቢዝነስ ዛሬ ከስደት በመውጣት እንደዚህ በምታዩኝ በአማረ ሁኔታ ስራዬን እየሰራሁ እገኛለሁ። በስራዬ እጅግ ደስተኛ ነኝ፣ እጅግ ቁርጠኛ ነኝ ማለት ነው። እንደምታዩት ነው። ይሄን ፕሮፋይል ነው ኦንላይን ላይ አይቼ ቢዝነስ ነው የጀመርኩት። ምናልባት የቢዝነስ እድሉን ሳገኝ ብዙሃኖቹ አይሆንልሽም፣ አይሳካልሽም ሲሉ ነበር ማለት ነው። ቢዝነሱ ውሸት ነው፣ አይከፍልም ሲሉ ነበር። መክፈል ብቻ አይደለም፣ ኩባንያችን ያስጎበኛል፣ ይሸልማል። ምክንያቱም ትናንትና አብረውኝ የመጡ ታላላቅ ሊደሮች ሲሸለሙ የመኪና ቁልፋቸውን ሲቀበሉ አይቻለሁ ማለት ነው። ከነሱም ውስጥ ደግሞ እኔም የጉዞ ፕሮሞሽን አቺቭ አድርጌ በአካል መጥቼ ቻይናን እያየኋት የጎበኘኋት እገኛለሁ። እኔ ከቻልኩ እናንተም ትችላላችሁ። እኔ ከተለወጥኩ እናንተም ትለወጣላችሁ። በተለይ በስደት ዓለም የምትገኙ እህቶቼ ትችላላችሁ። አመታትን ብናስቆጥር አረብ ሀገር ላይ ለውጥ የለም፣ ስኬት የለም። ምናልባት እኔ 6 አመት ሰርቻለሁ አረብ ሀገር ላይ ያመጣሁት ለውጥ ያመጣሁት ስኬት የለም። በአጭር እንግዲህ ወራቶችን ያስቆጠርኩት እዚህ ቢዝነስ ውስጥ በአጭር ጊዜ ግን ብዙ አይነት ለውጦችን ብዙ አይነት ትሩፋቶችን ማግኘት ይያለሁ። ምናልባት በራሴ ወጪ መጥቼ ቻይና ልጎብኛት ብል ብዙ ብር ይጠይቀኛል ማለት ነው። አሁን ግን ሙሉ ወጪ ሸፍኖልኝ ኩባንያችን በቪአይፒ ታጅበን ከአፕላይኖቼ ጋር በመሆን ቻይናን ትመስላለች ማለት ነው። የእውነት በጣም ደስተኛ ነኝ። እናንተም ትችላላችሁ። ለዚህ ያገዘኝ ድጋሜ ፈጣሪ ይክበር ይመስገን። እንዲሁም ደግሞ አፕላይኔን ከልብ አድርጌ አመሰግናለሁ። ቀጣይ ደግሞ እናንተ ናችሁ ከስደት ወይም ደግሞ ከገጠር ህይወታችሁ አብራችሁ የምታሳልፉት። አመሰግናለሁ።